ሰላም ለእናንተ ይሁን። ዛሬ በክርስትና እምነት ውስጥ ትልቅ ቦታ ስላለውና ብዙ ጊዜ ሰዎችን ግራ ስለሚያጋባው ስለ ሥላሴ ምስጢር ቀለል ባለ መንገድ እንነጋገራለን። ሥላሴ ማለት ምን ማለት ነው? መጽሐፍ ቅዱስስ ምን ይላል? በአራት አጫጭር ክፍሎች ከፋፍለን እንየው። ክፍል 1 ሥላሴ ማለት ምን ማለት ነው? ሥላሴ የሚለው ቃል ሦስትነት ማለት ነው። ይህ ማለት እግዚአብሔር በአካል ሦስት አብ፣ ወልድ፣ መንፈስ ቅዱስ በባህሪና በመለኮት ደግሞ አንድ ነው ማለት ነው። ይህንን ስንል ሶስት አማልክት ማለት አይደለም። እግዚአብሔር አንድ ነው፣ ነገር ግን በአንድነቱ ውስጥ ሶስት አካላት አሉት። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሕያው መንፈስ ነው። ሶስቱም ፍጹም ፍቅርና አንድነት አላቸው። መጽሐፍ ቅዱስ በዘዳግም ምዕራፍ 6 ከቁጥር 4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው በማለት እግዚአብሔር አንድ መሆኑን በግልጽ ያሳያል። በሌላ በኩል ደግሞ በዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት እንፍጠር ብሎ በብዙ ቁጥር መናገሩ ሦስትነቱን ይጠቁማል። ክፍል 2 ሦስቱ አካላትና ተግባራቸው። አብ፣ ወልድና መንፈስ ቅዱስ የተለያዩ ተግባራት አሏቸው፣ ነገር ግን ሁል ጊዜ አብረው ይሰራሉ። አብ አባት ሁሉን ነገር ያቀደና የፈጠረ አምላክ ነው። ወልድ ኢየሱስ ክርስቶስ እኛን ለማዳን ወደ ምድር የመጣው ሰው የሆነውና ስለኛ የሞተው የእግዚአብሔር ልጅ ነው። መንፈስ ቅዱስ ደግሞ በእኛ ውስጥ የሚኖር የሚመራንና የሚያጽናናን የእግዚአብሔር ሕያው ኃይልና ረድኤት። በማቴዎስ ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ተብሎ እንደተጻፈ ሦስቱም አካላት በስም ተለይተው ተጠቅሷል። ክፍል 3 ሦስቱ አካላት እኩል ናቸውን? አዎ፣ አብ፣ ወልድና መንፈስ ቅዱስ በስልጣን በክብርና በዘላለማዊነት ፍጹም እኩል ናቸው። አብ ቀድሞ አልነበረም፣ ወልድም ከማንም አልፎ አልተፈጠረም፣ መንፈስ ቅዱስም በኋላ የመጣ አይደለም። ሦስቱም መጀመሪያና መጨረሻ የሌላቸው ዘላለማዊ አምላክ ናቸው። አብ አምላክ ነው፣ ወልድ ኢየሱስ አምላክ ነው፣ መንፈስ ቅዱስም አምላክ ነው። ነገር ግን ሦስት አምላክ ሳይሆኑ አንድ አምላክ ናቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ በማለት ወልድ ወይም ኢየሱስ ክርስቶስ መጀመሪያውኑ አምላክ እንደነበረ ያረጋግጣል። የሐዋርያት ሥራ ምዕራፍ 5 ቁጥር 3 እና 4 ላይ ደግሞ ጴጥሮስ ሐናንያን መንፈስ ቅዱስን ታታልል ዘንድ ሰይጣን በልብህ ስለምን ሞላ? እግዚአብሔርን እንጂ ሰውን አልዋሸ በማለት መንፈስ ቅዱስን መዋሸት እግዚአብሔርን መዋሸት እንደሆነና መንፈስ ቅዱስም አምላክ መሆኑን በግልጽ ያሳየናል። ክፍል 4 በኢየሱስ ጥምቀት ላይ የታየው ግልጽ ማረጋገጫ። የሥላሴን ሦስትነት በጣም ግልጽ በሆነ መንገድ የምናየው ኢየሱስ ክርስቶስ በዮርዳኖስ ወንዝ ሲጠመቅ ነው። በዚያ ቦታ ላይ ሦስቱም አካላት በአንድ ጊዜ ተገልጠዋል። አንደኛው ወልድ ኢየሱስ በወንዙ ውስጥ እየተጠመቀ ነበር። ሁለተኛው መንፈስ ቅዱስ በርግብ አምሳል በላዩ ላይ ወረደ። ሦስተኛው አብ አባት ደግሞ ከሰማይ ሆኖ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው ስል ድምፁ ተሰማ። ይህ ታሪክ የሚያሳየው ሥላሴ አንድ አካል ብቻ ሳይሆኑ ሦስት የተለያዩ አካላት ያላቸው አንድ አምላክ መሆናቸውን ነው። በማቴዎስ ምዕራፍ 3 ቁጥር 16 እና 17 ላይ ኢየሱስም ከተጠመቀ በኋላ ወዲያው ከውሃው ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ በርግብ አምሳል ሲወርድ በእርሱ ላይም ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው አለ ተብሎ ተጽፏል። ማጠቃለያ። በአጠቃላይ የሥላሴ ምስጢር ለእኛ ለአእምሯችን ረቂቅ ቢሆንም መጽሐፍ ቅዱስ በግልጽ የሚያስተምረን እውነት ነው። እግዚአብሔር በአብ በወልድና በመንፈስ ቅዱስ ስም የሚመለክ አንድ አምላክ ነው። ቪዲዮዬ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጉን እንዳትረሱ። አመሰግናለሁ።